ማርበርግ ቫይረስ በአየር ይተላለፋል? ትኩሳት ያለበት ሰው ሁሉ ማርበርግ ነው? በኢትዮጵያ ወረርሽኙ አሁንም አለ። በዚህ ቪዲዮ ስለ ማርበርግ ቫይረስ እውነታዎችን፣ የተሳሳቱ ወሬዎችን፣ ምልክቶቹንና ቤተሰቦች መውሰድ ያለባቸውን እርምጃዎች እንመለከታለን። መጀመሪያ አንድ አስፈላጊ እውነታ እናስቀምጥ። በኢትዮጵያ የተከሰተው የመጀመሪያው የማርበርግ ወረርሽኝ በ26 ጃንዋሪ 2026 ማብቃቱ በኢትዮጵያ ጤና ሚኒስቴር ታውቋል። ይህ ቪዲዮ አሁን እንቁ ወረርሽኝ አለ ለማለት አይደለም። ዓላማው ትክክለኛ መረጃ ማስተላለፍና የተሳሳቱ ወሬዎችን ማስተካከል ነው። ሰላም፣ እኔ ቤዛዊት ሰማይ ነኝ፣ በጤና ሳይንስ ፒኤችዲ። በዚህ ቻናል ስለ እናቶች፣ ሕፃናት ጤናና የማህበረሰብ ጤና ቀላልና በማስረጃ የተመሰረተ መረጃ እናቀርባለን። ማርበርግ በቫይረስ የሚከሰት ከባድ የደም መፍሰስ፣ ትኩሳትን ሊያስከትል የሚችል በሽታ ነው። ቫይረሱ ከኢቦላ ቫይረስ ጋር በአንድ የቫይረስ ቤተሰብ ውስጥ ይመደባል። በመጀመሪያ ከተያዙ የፍራፍሬ የሌሊት ወፎች ወደ ሰው ሊተላለፍ ይችላል። ከዚያም ከታመመ ሰው የሰውነት ፈሳሽ ጋር ቀጥተኛ ንክኪ ሲኖር ከሰው ወደ ሰው ሊተላለፍ ይችላል። ማርበርግ ቫይረስ በዋናነት ከታመመ ወይም ከሞተ ሰው ደም፣ ምራቅ፣ ትውከት፣ ሰገራ፣ ሽንት ወይም ሌሎች የሰውነት ፈሳሾች ጋር ቀጥተኛ ንክኪ ሲኖር ሊተላለፍ ይችላል። በእነዚህ ፈሳሾች የተበከሉ ልብሶች፣ አልጋ ልብሶች፣ መርፌዎችና ሌሎች ዕቃዎችን አደጋ ሊፈጥሩ ይችላሉ። አስፈላጊ ነገር፣ ማርበርግ እንደ ጉንፋን በአየር አይተላለፍም። ከአንድ ሰው ጋር በአንድ ቦታ መሆን ብቻ ለመተላለፍ በቂ አይደለም። ዋናው አደጋ ከታመመው ሰው የሰውነት ፈሳሽ ጋር የሚኖር ንክኪ ነው። ምልክቶቹ ከቫይረሱ ጋር ከተጋለጡ ከ2 እስከ 21 ቀን በኋላ ሊጀምሩ ይችላሉ። ዋና ምልክቶች በድንገት የሚጀምር ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመም፣ ተቅማጥ፣ ትውከትና የሆድ ህመም ናቸው። በከባድ ሁኔታ ከተለያዩ የሰውነት ክፍሎች ደም መፍሰስ ሊከሰት ይችላል። ነገር ግን ትኩሳት፣ ተቅማጥ ወይም ትውከት ብቻ ማርበርግ ማለት አይደለም። ወባን ጨምሮ ብዙ በሽታዎች ተመሳሳይ ምልክቶችን ሊያሳዩ ይችላሉ። በትክክል ለማወቅ የተጋላጭነት ታሪክ፣ የጤና ባለሙያ ግምገማና የላቦራቶሪ ምርመራ ያስፈልጋል። ማርበርግ ማንንም ሊያጠቃ ይችላል። ነፍሰ ጡር ሴቶች፣ ሕፃናትና ሌሎች የቤተሰብ አባላት ከታመመ ሰው ፈሳሽ ጋር ንክኪ ካላቸው አደጋ ላይ ሊሆኑ ይችላሉ። ነፍሰ ጡር ሴት ከፍተኛ ትኩሳት፣ ተደጋጋሚ ትውከት፣ የደም መፍሰስ፣ ከባድ የሆድ ህመም ወይም የጽንስ እንቅስቃሴ መቀነስ ካለባት በፍጥነት የጤና እርዳታ ማግኘት አለባት። እነዚህ ምልክቶች ማርበርግን ብቻ አያመለክቱም፣ ነገር ግን በእርግዝና ጊዜ አስቸኳይ የጤና ግምገማ የሚፈልጉ ምልክቶች ናቸው። ወሬ ወይስ እውነት? ወሬ 1 ማርበርግ በአየር ይተላለፋል። እውነታው እንደ ጉንፋን በአየር አይተላለፍም። ዋናው መተላለፊያ ከታመመ ሰው የሰውነት ፈሳሽ ጋር ቀጥተኛ ንክኪ ነው። ወሬ 2 ትኩሳት ያለበት ሰው ሁሉ ማርበርግ ነው። እውነታው አይደለም። ብዙ በሽታዎች ትኩሳት ያስከትላሉ። በሽታውን ለማረጋገጥ የባለሙያ ግምገማና ምርመራ ያስፈልጋል። ወሬ 3 የቤት ውስጥ መድኃኒት ቫይረሱን ያጠፋል። እውነታው ያልተረጋገጠ መድኃኒት ላይ መደገፍ ትክክለኛ ሕክምናን ሊያዘገይ ይችላል። ወሬ 4 ከበሽታው የዳነን ሰው ማግለል አለብን። እውነታው መገለልና መድሎ ጎጂ ናቸው። ከበሽታው ያገገሙ ሰዎችን በክብር መደገፍ አለብን። ከተጠርጣሪ ታካሚ የሰውነት ፈሳሽ ጋር ንክኪ ካለዎትና በ21 ቀናት ውስጥ ምልክት ከተከሰተ፣ አንደኛ በቅርብ ያለውን የጤና ተቋም ወይም የጤና ኤክስቴንሽን ባለሙያ ያነጋግሩ። ሁለተኛ ከሌሎች ሰዎች ጋር ቀጥተኛ ንክኪን ይቀንሱ። ደም፣ ትውከት፣ ሰገራና ሌሎች የሰውነት ፈሳሾችን በባዶ እጅ አይንኩ። ሶስተኛ የታመመውን ሰው አይደብቁ። በራስዎ የቤት ውስጥ መድኃኒት ብቻ ለማከም አይሞክሩ። አራተኛ የጤና ባለሙያዎች የሚሰጡትን የምርመራ፣ የመጓጓዣና የእንክብካቤ መመሪያ ይከተሉ። ለማርበርግ የተፈቀደ የተለየ መድኃኒት ወይም ክትባት እስካሁን የለም፣ ነገር ግን በፍጥነት የሚሰጥ የድጋፍ ሕክምና ፈሳሽና ኤሌክትሮላይት መመለስን ጨምሮ የመዳን ዕድልን ሊያሻሽል ይችላል። ስለዚህ ፈጣን ሪፖርትና ፈጣን ሕክምና ወሳኝ ናቸው። ዋናውን መልእክት እንደገና እኔ በኢትዮጵያ የተከሰተው የማርበርግ ወረርሽኝ አብቅቷል፣ ነገር ግን ትክክለኛ መረጃ፣ ፈጣን ሪፖርት፣ ከሰውነት ፈሳሽ ንክኪ መጠንቀቅ ነው። በበሽታው የተጎዱ ሰዎችን አለማግለል አሁንም አስፈላጊ ናቸው። ይህ ቪዲዮ ጠቃሚ ከሆነ ለቤተሰቦና ለጓደኞቹ ያጋሩ። ተጨማሪ በማስረጃ የተመሰረተ የጤና መረጃ ለማግኘት ቻናሉን ይከታተሉ። ይህ መረጃ ለጤና ትምህርት ብቻ ነው። የግል ሕክምና ምክርን፣ ምርመራን ወይም ሕክምናን አይተካም። ከባድ ወይም አሳሳቢ ምልክት ካለ
ወዲያውኑ የጤና ተቋም ያነጋግሩ።